መነው ሰው ተስፋ ያደረገውበት ሰው በታሪክ ያልጠረጠረው ሰው የሆነ ነገር ሲያደርገው ያን ህመሙን መቋቋም በታሪክ አይችልም። በነገራችን ላይ እድሜ ልክ መቼም የማትረሱት ምን አይነት ሰው መሰላችሁ? ልባችሁ ላይ የሆነ ጠባሳ ያሳረፈ ሰው። የወደዷችሁን ሰዎች ራሱ ልትረሱት ይችላል። መቼም ቢሆን በህይወት ዘመን የማትረሳው ልብ ላይ ጠባሳ አስቀምጠው የሆኑ ሰዎች መቼም ቢሆን አትረሳቸው። ለምን መሰለ ማትረሳቸው? ምናልባት እነሱ ጎርተው ሄደዋል። ልክ የፖሊዮ ክትባት በልጅነታችን እንደተከተምነው ሁሉም ትከሻ ላይ እዚህ አካባቢ ጠባሳዋል። ጠባሳውን ደጋግመን ብንነካው ያን ቦታ የማድማት ወይ ደግሞ የማቅላት አቅም አለ። ያ የልጅነት ህመም የመቀስቀስ አቅም አለ። አንድ በሚስቱ የተጎዳ፣ በባለቤቷ የተጎዳች፣ በፍቅረኛዋ የተጎዳች፣ በፍቅረኛው የተጎዳ ሰው እሷን ሲያስባትም ይሰማዋል። እሷን ላለማሰብ በሚያስብበት ጊዜ ይሰማዋል። ሁለት ጊዜ ነው የሚሰማው። ልክ እነሱ ሲመጡም ጎርተው ሲሄዱም ጎርተው ሁለት ጊዜ እንደሚያጠፉ ሁሉ መጀመሪያ በኋላ ላይ ለመርሳትም ስታስብ እነሱን ለመርሳትም ስታስብም ዓለም ደግሞ መጀመሪያ የነበራችሁን ፍቅርና አንተ የከፈልከው ዋጋም ስታስብ ይሰማል። ዞሮ ዞሮ አንድ ሴት በህይወት ዘመኗ ወንድ ወደ ህይወቷ ይመጣል። በጣም ችግሩ ምን እንደሆነ ልንገራችሁ። ወደ ህይወቷ ሰው ሲመጣ ወይ ደግሞ ወደ እሱ ህይወት ሰው ሲመጣ ሰውን እንደ ሰው ወደደው።